ረቀስ ቀስ እያሉ አስለመዱን ጋይስ አራ ለማመዱን ይሄን ሽንፈት አረ በጣም ኖርማላይዝድ ሆነ ሊቨርፑል ተደጋጋሚ ባክ ቱ ባክ ሽንፈት እንዴ እኔ ጭንቅላቴን ደግፌ እዚህ ጋር ቪዲዮ የምሰራው ባይዘው የራሴን አቡኝ ነው ማይግሬን ማለት ነው እንዴ እኔ በጣም ብዙ የሚያስጨንቀኝ የራሴ ጉዳይ አለ ግን አልቻልኩም ስለዛ ነገር ማሰብ ያገባኝ ሁሉ አይደለም የግል ጉዳይ አረ ወይኔ በቅዱስ ሚካኤል አረ ምንድነው የተፈጠረው አረ እስከመቼ ነው እንደዚህ መንቀጥለው ዲያሬ ሱይ መች ነው ወደ ራሱ የሚመለሰው እነዛን የመሳሰሉ ልጆች ይዘን እንዴት ነው ባክ ቱ ባክ የምንሸነፈው እንዴ እኔ እግዚአብሔርን አይኔ እንደዚህ ሆኖ አምቦኝ አይ ቤቲ ያንቺ ነጥብ አጣጣል ደግሞ የተለየ ነው ታንጠባጥቢዋለሽ ይሄን ነጥብ በየቦታው በቃ ታንጠባጥቢዋለሽ ነው የሚል ዛሬም ጥጓን ነው ያሳዟት ሹገር ፑል እኔ ቀድሜ ነበር የነገርኩሽ ናፖሊን 6-1 አሸንፎ የመጣ ነው እንዳንቺ አይነቱን ክፍት ቡድን እንዳንቺ አይነቱን ሸርሜክስ ቡድን ሲያገኝ ልጥላጥ ነው የሚያደርግሽ ብዬሽ ነበር ኮሜንቴ ላይ እንዳለ ስድም ማለት ነው እንዳለ 4-1 ያንቺ ጓደኞች ባየር ሙኒክን የሚያክል ቡድን ይለጠልጣሉ አንቺ እዚህ ጋር ትለጠልጫለሽ በፒኤስቪ በሜዳሽ አሬ ሼም ነው አርኒ ስሎት አውት ዛሬውኑ አውት እንደኔ ያልወዳደርም ብትይስ እኔ አልፈልግም ቻምፒዮንስ ሊግ ብትይስ እኔ እኮ እንደዛ ብዬ ነው የቀረው ዘንድሮ ጥሩ አይደለም ማቋሚ ያልወዳደርም ብዬ ነው ሄደሽ ዝም ብለሽ ያፈነደድሽ ሰጫለሽ እንዴ ሼም ከምር ሼም እየተባባሰ ሞተር ነከሰ ማለት በድጋሚ እዚህ ጋር ያራዳ ልጆች ሊቨርፑል በሜዳው መለብለቡን ተያይዞታል ነው ምለ ዘንድሮ 11 ቋሚ ጨፈቆች ይዘህ ብትገባ ከሊቨርፑል ጋር ሳትጨነቅ ሁለትና ከዛ በላይ ጎል አግብተህ ማሸነፍ ቻንሱ ባንተ ነው ምንም ጥያቄ የለውም ነው ምለ አሁንማ የሚወጡ መረጃዎች ኔዘርላንዳዊ ሆኖ መላጣ ከሆነ የቴናግ መንፈስ ተጋብቶ ረንዶም የቴናግ ሁሉ አስተማሪ ሰው ነው ይቀር ጤነኛም አይመስለኝ ምን ያራዳ ልጆች ማለት ግራም ያጋባው ነው መቅለያ ያረጋው አንፊልድን መጫወቻ ያደረገው ነው ምን ያራዳ ልጆች በሚገርም ሁኔታ ምንም ተከላካዮቹ ማቶ ቀልደኛ በጣም የመጨረሻ ፊልመኛ ሆኖላል ቫንዳይክ አየር ላይ ቮሊቦል ጀምሯል ኮናቴ እግሮቹ ነንጃ ፒንሳ እግር ሆኖላል ማለት በሚለው ነው በቃ የሚጫወተው ነው ምን አረ በዚያ ያያዙ ሊቨርፑል ነንጃ ከሁለቱም ሳይጀምር ገና የሚወርድ ነው የሚመስለኝ እንደውም ፕሪሚየር ሊጉንም ቻምፒዮንስ ሊጉን መቀለጃ ነው የሚሆነው ፕሪሚየር ሊጉን ግን ነንጃ ሳይጀምር በጣም የሚቸገር ነው የሚመስለው አረ በጣም አሳሳቢ ደረጃ ላይ ደርሷል ሐሳብ አስተያየታችሁ ኮሜንት ላይ ዱብ ያረጋችሁት ፕላስ ምልክቱ እናንተ ነች ሼር ኮፕሊንክ ይደረግ ቃኛለ ደመቤቴ አረ ይበቃኛል ለተለዩብኛላችሁ እኮ አረ በቃኛ እንጂ አረ በቃኝ እናንተ ቤተሰብ አቤት ጀመው እግር ኳስን ብዙ አመት ደግፍ ያለው እንደዚህ አይነት ሹጢ ሉጢ ደንቆሮ ዮናስ አሰልጣኝ አይችላል እልኛሉ አለላይ ደንቆሮ አለመጨበጨላችሁ ደንቆሮ አይዛክ የሚባለው ቀጭኒ ሽባ በፈጣሪ ተበላረኩ ጀመው ተዋረድል በፒኤስቪ 4 አንፊልድ መስሎት የሚባለው አሁን ራስም ብሎ ደንቆሮ ምንም የሚያውቀው ነገር የለም ጀመው ምንም ተጫወተበት አንፊልድን ጀመው ተጫወተበት ዩናይትድ በምንጣሙ ጀመው አለላይ አልምኛሉ አለላይ ደንቆሮ ተጫዋች ኧረ በፈጣሪ ስም በፒኤስቪ 4 ማንቸስተር ዩናይትድ በምንጣሙ በአንፊልድ እኮ ጀመው አንፊልድ በቃ ማን መቀለጃ መደበር ያደረገው እኮ ትሬኒንግ ማድረግ ኪዳነ ምሕረት 4 አርኒ ሎስት ላ በፒኤስቪ በሀገርህ ቡድን በመታቀው ቡድን በቃ እቺን ካረረጋችሁ ሊቨርፑልን በእርግጠኝነት ታሸንፋላችሁ ተባሉ ነው የሚመስሉት አንድ ተጫዋች ላይ እንዳታለቃቅስ እንደ ዲቤክ ማለት ስሎት በታክቲክ ከተበለጥክ ማለት ነው ተጫዋች ምርጥ ቢሆን ራሱ እኮ ማለት ነው 4 ከመግባት 2 መግባት ነው ሊያደርግልህ የሚችለው እንጂ ሽንፈቱ አይቀርም ንገረው በቃ ንገረው ምን ብዬ ነበር እኔ ባየርን ምንም ቪዲዮ አይሰራ አይ ምንም በሊቨርፑል ታዲያ ምን እናድርግሽ እያለቀሳችሁ ቪዲዮ ስሩ ሁሌ የለቅሶት ጊዜ ነው ያለፈው አመት ግፍሽ ነው የአንድ አመት ግፍ ነው እንደዚህ የሚያደርግሽ ሻሺ ደግሞ ያለብሽን ግፍ አስቢ መቼም አትመለሽም መቼም ነው ማትመለሽው እኛ ግን
ዘንድሮ ምን አለበሉ 50% የማን ዩናይትድ ደጋፊ ኳስ ማየት ያቆማል። ምን አለበሉኝ ነው ብላችሁ በቃ የሁላችንም አካውንት ይጎዳል እኮ የሆነ አለ ደጋፊ መቀነሱ። ክለብ ይቀይራሉ ብዬ እንደዛ ላማቸው አልፈልግም። ባንዳ አይደለም። ገባችኋል? 50% የዩናይትድ ደጋፊ አርሰናል ዋንጫ ሲበላ ሲያይ ምን ያህል እንደወደቀ እና ጠላቱ ምን ያህል እንደተነሳ ስለሚገባው ማለት እነዚህ 1-2 ዓመት ይታገሳሉ ብዬ ገምታለሁ። ያለፈው ዓመት ዋንጫ ስለበሉ ማለት እነዚህም ፈላዎቹ አታይም ቪዲዮ መስራት ላቁም ማለት ቪዲዮ መስራት ላቁም ማለት በቃ እጅ ሰጡ። አረ ወይኔ! አረ ምንድን ነው የተጠቀማችሁት? ወይኔ! ምንድን ነው? ቆይ እኛ ላይና እናንተ ላይ ማለት ነው ያስደገሙብን የሆነ ነገር አለ። ሼባው ላይና እኛ ላይ ማለት ነው የሆነ የተሰራ ስራ አለ። የሆነ ነገር አለ። ሼባው ማጣራት አለብን። የማንም መጫወቻውን እኮ እግዚአብሔርን ዝም ብለው እየመጡ ፉል ስኳር ነው ይዘህ የገባው። ኤኪቲኬ ተጎድቶብዎታል። ምንድን ነው የሚፈጠረው? ወይኔ ለእናንተ አዘው። እኛ እንኳን እኮ ቢያንስ ማለት ነው በፔፕ ነው እንላለን። እሺ እናንተ ምንድን ነው የምትሉት? ስሎት ኤኒዌይ ማለት ነው በቶፕ ስፖርት ማለት ነው በአቬተር ላይ በአንድ በረራ ብቻ ማለት ነው እስከ 400,000 ብር የምታሸንፍበት ሁኔታዎች አሉ ማለት ነው። የገባችሁ ጠቅጠቃሩ አይዟችሁ። አንድ በጣም አስቀ ስሎት ቤተሰብ አስተዳዳሪ ነው እንዳይባረር ድምፅ እንሆናል አለ። ጎዳና እንደወጡ መባል ምንድነው ስሎት? ምንድነው የምታሳየን እንዴ? ኧረ አንፊልድ ነው። ማን ያስረዳ? ቆይ አንተ አይገባም እንዴ? ምን አይነቱ ደደብ ነው በእናታችሁ? አንፊልድ ነው። ኧረ ሜዳ እንኳን ምረጥ። አንፊልድ ላይ 4 እና 3 አስለጠልጠናል እያመጣ እንዴ። ምንድነው የምትሰራው? እንደዚህ አይነት ጨዋታ አያስፈልግ። በቃ አስተላለፍ አልሰራ ካለ እኮ መተው ነው። ቀይረው አስተላለፍ እንዴ። ፕላን ቢ የሚባል ነገር የለም እንዴ? አሰልጣኝ እንደ አሰልጣኝ ሌላ ጨዋታ አትፈልግም እንዴ? ሁሌ አንድ አይነት አስተላለፍ። አንዴ ጋክፖ በቃ ተወው። ከጋክፖ ፍቅር ይዘዋል እንዴ? ሰውየው ፍቅር ይዘዋል። አያስወጣው በቃ የሚወጣ ሳላ ራሱ አቋሙን ካላሳየ ቀይረው። አይቀየርም እንዴ? ምንድነው የምታሳየን? ምንድነው የምታሳየን? 4-4-3-3 እንዴ? አረ ያስጠላል፣ ይቀፋል። ይሄ ሊቨርፑል አይደለም። ባለፈው ምን ብያችሁ ነበር? በሊቨርፑል መብላት ከፈለጋችሁ የዲቤክን ቪዲዮ ተቃራኒ ሂዱበት አላልኩም? ቼባው ለጠብሽ ሰጥሽ። ኧረ አንፊልድ ተግማማ ወገን፣ አንፊልድ ተግማማ እንዴ! እንኩ እንዴ! ያላገቡትን ተዋቸው። ያ ፓስታ እግርና የሰለመልምን ስልክ እንጨት ይመሰላልሽ ተዋቸው። እነሱ ነገ መለስባቸዋል። በሰላም ይንጋ። ቆይ በምሽታ ላይ ደባችሁ ብዬ ነው አሁን በጨዋ መንገድ የመጣሁት። አረ ሊቨርፑል ወዴት ነህ? አረ ወዴት ነህ እንዴ? አረ ቢያንስ ተሰፍረን እንደ እንግሊዝ አኩራን። እኔ አሁን የገጠምኩን ክለብ ሳይው እኮ ነው ያገባሁበት ጎል ነው ትዝ የሚለኝ። አረ ጉድበል አንፊልድ ላይ ሲጀመር አንተ ከኛ ጋር ነው ጠላት። ለኛ አትሰጥም። ለመጣው ሌሎ ትበረግዳለህ። ደግሞ ቤት ይላሉ እንዳረች ሌላ ናት። አረቲ በህዝብ ጥያቄ መሰረት ሚኮ ትረገጣሉ። ምን ያህል የኔን ረገጣ እንደሚፈራው ያውቃል። ህዝብ እንዳለ ነው የሚያውቅ። ከፒኤስጂ በላይ ነው ምረግጠው። እኔ ስላችሁ ደግሞ አርሰናል እንዳይመስላችሁ። አርሰናልማ ያለፈው ሳምንት ረግጦታል። ከዛ ሳምንት በፊት ደግሞ ቸልሲ ረግጦታል። ጎስት ነው የጎስት አረጋገጠ። ገባህ አይደለ? እቺን ነው በቃ እኔና ሚኮ ማለት እንደዚህ ነው። ገባሽ አይደለ? የቲክቶከሮች ኤዜ ናት ሚኮ ማለት ማለት። አሁን ነገ ጠዋት ትመጣና ምን ያህል እንደተዋረደች፣ ቶማስ ፍራንክ ምን ያህል ወራዳ ማናጀር እንደሆነ፣ ክለቡ ራሱ በጣም እንደማይችል፣ እሱ ራሱ ማይመጥን ደጋፊ እንደሆነ ሁሉም ነገር ይመሰክርላል። ቢኮዝ ሀቅን የሚክድ ደጋፊ ስላልሆነ ማለት ለእውቅና ምናምን ነገር ስፐርስን ይደግፋል ምናምን ምላችሁ የምታስቡ ሰዎች እንደሌሎቹ ሰዎች ምናምን እንዳይመስላችሁ። ሪል ደጋፊ ማይበሽቅ ሰው እኮ ዝም ብሎ ለአቴንሽን ቪዲዮ የሚሰራለት ሰው እኮ አይበሳጭም። ሚኮ ቅጥል ነው የሚለው። አሁን ይሄን ቪዲዮ አይቶ ቅጥል ይላል። ቅጥል ገባህ አይደል? ቶማስ ፍራንክ አውት ብለሻል ኦልሬዲ 12ኛ ሳምንት። አንቺ ቻምፒየንስ ሊግ አትመጥኝ። ለምን አባሽ ከካራባው ካፕ ተባረርሽ? ከዚህ ነበር መባረር የነበረብሽ። እኛው
ቻምፒየንስ ሊግ ላይ ፎከስ ልናደርግ ነው። ኒውካስል ላይ ጠፈናል። አይ አዌ ስለሆነ ችግር የለው። አዌ ነው የተሸነፍሽ። ምንም ማታ ችግር የለው። ዱቄት ሚኮ